What's going on, everybody? This is David. Today we're going to be learning about present perfect tense. So ሰላም እንዴት ናችሁ? ዳዊት እባላለሁኝ and present perfect tense ደግሞ ዛሬ እንማራለን ማለት ነው። present perfect tense. So present perfect tense ምን ማለት ነው? ምን አይነት ሀሳብ አምሮ ሲመጣ ነው የምንጠቀመው የሚለውን ነገር ደግሞ ዛሬ በደንብ እናያለን ማለት ነው። Okay? So present perfect tense. present perfect tense. So present perfect tense past እና present አገናኝታችሁ ኦኬ ከፓስት እና ከፕሬዘንቱ ተገናኝቶ ላይክ ግንኙነት ያለውን ሐሳብ መናገር ስትፈልጉ በዚህኛው ቴንስ ነው የምትገልጹት። ይሄኛው ቴንስ በሌላ አባባል ምን ማለት ነው? እዚህ ጋር ሳብጀክት ካስገባችሁ በኋላ እዚህ ጋር has ወይም ደግሞ have ታስገባላችሁ ማለት ነው። ከዛ እዚህ ጋር ቨርብስ ልትጠቀማላችሁ ማለት ነው። ሶ ይሄኛው ስሙ ፎርሙላ ስሙ present perfect tense ይባላል። በቴንስ ሲገለጽ present perfect tense ይባላል። ሶ ታዲያ ይሄኛው ፎርሙላ ተጠቅሜ የምገልጸው ሐሳብ ምን አይነት ሐሳብ ሲሆን ነው የሚለውን ነገር ደግሞ ዛሬ በደንብ እናያለን ማለት ነው። እሱ ነው በደንብ ማወቅ ያለባችሁ ነገር። ሶ ቴንስ ማወቅ ካለባችሁ መቼ ነው የምትጠቀመው የሚለውን ነገር ማወቅ ነው ያለባችሁ ማለት ነው። በሌላ አባባል ኦኬ። ሶ ለምሳሌ የመጀመሪያ የምትጠቀሙት for an action that just happened. የሆነ ድርጊት ላይክ አሁን እንደዚህ ሆነ፣ አሁን ተፈጸመ፣ አሁን እንደዚህ ሆነ፣ አሁን ተናገረ፣ አሁን መጣች፣ አሁን በላን፣ አሁን ተማርን፣ አሁን አግኝቸው ነበር፣ አሁን ብላችሁ የሆነ ነገር ፓስቱ ኦኬ የሆነ ነገር ፓስት ሲናገሩ ፕሬዘንት ፐርፌክት ቴንስ ተጠቅማችሁ ኤክስፕረስ የምታደርጉት ነው። ለምሳሌ አሁን መጣች በሉ። አሁን መጣች she has just come, right? She has just come. አሁን መጣች ኦኬ አሁን መጣች she has just come so subject አለች ከዛ has ካላችሁ በኋላ ከዛ just ታስገባላችሁ ከዛ የድርጊቱ verb እዚህ ጋር ታስገባላችሁ ማለት ነው so she has just come አሁን መጣች ናይስ አሁን ሄደች ቢሆን እንደዚህ she has just gone አሁን ሄደች ኦኬ አሁን ሄደች she has just gone alright እንብላ አልኳችሁና አይ አሁን በላን we have just eaten okay we have just eaten አሁን በላን we have just eaten አሁን በላን very good like አሁን ተማር ነው ለምሳሌ ስለ ፕሬዘንት ቴንስ አስተምራችኋለሁ አልኳችሁና አሁን ተማር ነው we have just learned it so ይሄኛው በአእምሯችሁ ልትይዙ ትችላላችሁ በአእምሯችሁ like ታውቁታላችሁ obviously alright so ምንድን የምታደርጉት ምላሳችሁን ሞር መፍታታት ነው ኦኬ እስቲ አሁን አብረን እንበል ለምሳሌ she has just come በሉ nice very good she has just gone go ahead she has just gone በሉ very good nice we have just eaten አሁን በላን is this one ስለዚህ like አንደኛው ጥቅሙ የፕሬዘንት ፐርፌክት ቴንስ አንደኛው ጥቅሙ አሁን እንደዚህ ሆነ ብላችሁ መናገር ስትፈልጉ የምትጠቀሙት ቴንስ ነው ማለት ነው። what about like አሁን አራት አይነት ዩዝስ ነው ማሳያችሁ ኦኬ አራት አይነት ጥቅሞችን አሳያችኋለሁ so ሁለተኛው ይሄኛው የመጀመሪያው ነው ኦኬ የመጀመሪያው what about ሁለተኛው ኦኬ ሁለተኛው ጥቅሙ ደግሞ for an action that happened in the past and has a present effect ይሄኛው ሁለተኛው ጥቅሙ ኦኬ ሁለተኛው ጥቅሙ ደግሞ ስለ አንድ ድርጊት ኦኬ ለምሳሌ አንድ ድርጊት በባለፈ ጊዜ ተፈጸመ እንበልና ከዛ ውጤቱ ኦር ኢፌክቱ እስካሁን አለ
የሆነ ሰው ሲጠይቃችሁ የአሁኑ ኢፌክት አይቶ ነው የሚጠይቃችሁ ማለት ነው። ከዛ እናንተ የአሁኑ ኢፌክት አይቶ ሲጠይቃችሁ እናንተ የምትመልሱት በፕሬዘንት ፐርፌክት ቴንስ ነው የምትመልሱት ማለት ነው። ኦኬ ለምሳሌ የሆነ ልጅ እየጻፈ አልነበረም። ለምን ደማ አጥፋው አልኩና እስክሪፕቶን አጠፋሁት። እስክሪፕቶውን ያጠፋው ከአንድ ቀን በፊት ሊሆን ይችላል። ኦኬ ከአንድ ሰዓት በፊት ሊሆን ይችላል። ኢን ዘ ፓስት ነው ያጠፋው፣ ግን የዛኔ ስላጠፋ አሁን መጻፍ አልቻለም። እንደዚህ አይነት ሀሳብ አእምሯችሁ ላይ ሲመጣ በፕሬዘንት ፐርፌክት ቴንስ የምትገልጹ ነው። እስክሪፕቶን ጠፋብኝ ኦር እስክሪፕቶን አጠፋሁት ለማለት ሲፈልጉ I have ይልና I have lost my pen. Okay, I have lost my pen. እስክሪፕቶን አጠፋሁት። I have lost my pen. very good, nice. ምን ሆነ ነው እንደዚህ አፍር ባፍር የሆንከው አላችሁኝ። ኦኬ ኳስ ስጫወት ስለነበረ ስለዚህ ኳስ እየተጫወትኩኝ ነበር ብዬ ለመናገር ስፈልግ I have played soccer. Okay, I have played soccer. ኳስ ተጫውቼ is I have played soccer. ኳስ እየተጫወትኩኝ ነበር ለማለት ስፈልግ ደግሞ በዚህኛው ሆኖ ግን present perfect continuous tense ይሆናል ነው። I have been playing soccer ይሆናል የዛኔ present perfect tense። ኳስ እየተጫወትኩኝ ነበር is I have been playing soccer. Okay, I have been playing soccer or I have been playing football. ኳስ ተጫውቼ ነው ከሆነ ደግሞ I have played soccer is this one. Soccer is American English, which is football in the British English. Very good. እኔና እናንተ እየሄድን ነበርና ከዛ በኋላ ላይክ እንዴ ምን ሆኖ ልጁ አይኑ በጣም የቀላው አልኳችሁና ኦኬ ብዙ ስላለቀሰ ኦር ብዙ አልቅሶ ስለነበረ ብዙ ስላለቀሰው ለማለት he has cried a lot. He has cried a lot. Okay, he has cried a lot. እንበሉት አብረን I have lost my pen. Okay, then nice. I have played soccer. Very good. He has cried a lot. Very good, nice. ሁለተኛው ጥቅሙ የፕሬዘንት ፐርፌክት ቴንስ is this one. Okay, present perfect tense ይባል አሁን ላይክ ይሄኛው ፎርሙላ ተጠቅሜ የምገልጸው ሐሳብ ምን አይነት ነው የሚለው ነገር ሁለተኛው is going to be የሆነ ድርጊት በባለፈ ጊዜ ተፈጸመ ከዛ ውጤቱ ኦር ኢፌክቱ እስካሁን ያለ ከሆነ የምትጠቀሙት present perfect tense ነው ማለት ነው። very good, nice one. now ወደ ሶስተኛው ጥቅሙ ደግሞ for an action that happened in the past at a specified time የሆነ ድርጊት ተፈጽመዋል፣ እንደዚህ ሆነዋል፣ እንደዚህ ተደርገዋል፣ እንደዚህ ሆነዋል ብላችሁ ለመናገር ስትፈልጉ ግን ታይሙን ማታውቁት ከሆነ ኦር ደግሞ ታይሙን ስፔሲፊካሊ መናገር ካልፈለጋችሁ የምትጠቀሙት ቴንስ ፕሬዘንት ፐርፌክት ቴንስ ይባላል። ፕሬዘንት ፐርፌክት ቴንስ ማለት ምን ማለት ነው? እዚህ ጋር ሳብጀክት አስገባችሁ በኋላ እዚህ ጋር has or have አስገብታችሁ እዚህ ጋር ቨርብ የምታስገቡት ጊዜ ማለት ነው። ኦኬ ይሄኛው ፕሬዘንት ፐርፌክት ቴንስ ይባላል። ፕሬዘንት ፐርፌክት ቴንስ alright, present perfect tense. so for example ይሄ መጽሐፍ አንብበዋል አልኳችሁ። ኦኬ ይሄ መጽሐፍ አንብበዋል? አዎ አንብቤዋለሁ። መቼ ነው ያነበባችሁት? you're not telling. ኦኬ ጊዜውን እየተናገራችሁ አይደለም ማለት ነው። ብቻ ድርጊቱን እንዳደረጋችሁ ብቻ ነው እየተናገራችሁ ያላችሁት። የዛኔ የምትጠቀሙት present perfect tense የምትጠቀሙት ማለት ነው። ኦኬ you say yes I have read it. አንብቤዋለሁ። ኦኬ I have read it. እችኛዋ verb 1 ስትሆን read ብላችሁ ታነቡታላችሁ። verb 2 ስትሆን read፣ verb 3 ስትሆን read ብላችሁ ነው የምታነቡት። ሲጻፍ ስፔሊንጉ the same ነው። ኦኬ read ነው ሲጻፍ። ኦኬ ሲጻፍ READ በሶስቱ ላይ እንደዛ በverb 1 በverb 2 በverb 3 but like verb 2 እና verb 3 አነባቡ ይለያያል። this is read is verb 2 or read is verb 3. okay nice. ሄዳለች መች እንደሄደች እየነገራችሁ ያለ ነው ኦር እናንተም አታውቁትም ማለት ነው፣ ግን እንደሄደች እየነገራችሁ ነው ማለት ነው። ስለዚህ ሄዳለች በሉ she has gone, right? she has gone ሄዳለች she has gone. very good, nice. በልተናል we have eaten, right? we have eaten. በልተናል is we have eaten.
very good nice ደውዬለታለሁ ደውዬለታለሁ I have called him I have called him I have called him ደውዬለታለሁ is I have called him nice one so present perfect tense የምትጠቀሙት መች ነው ድርጊቱን ኦኬ ድርጊቱን ተፈጽሟል ግን መች እንደተፈጸመ አታውቁትም ኦር መናገር አልፈለጋችሁ የዛኔ ድርጊቱ ብቻ እንደተፈጸመ መናገር ስትፈልጉ የምትጠቀሙት ኤክስፕሬሽን ኦር ቴንስ ፕሬዘንት ፐርፌክት ቴንስ ይባላል ፕሬዘንት ፐርፌክት ቴንስ ማለት ደግሞ ሰብጀክት አለ ከዛ በኋላ ሃቭ አለ ከዛ የድርጊቱን ቨርብ ስር ያስገባላችሁ ማለት ነው ይሄኛው ፕሬዘንት ፐርፌክት ቴንስ ይባላል ናይስ ሶ የመጨረሻውና አራተኛው ጥቅሙን አሁን አሳያችኋለሁ ማለት ነው ሴቨን አራተኛውና የመጨረሻው ጥቅሙ is going to be experienceን መናገር ስትፈልጉ ማለት ነው experience ማለት like እዚህ ጋር ever and never እየተጠቀማችሁ በፍጹም የሚለው ነገር አቃለው ታውቂያለሽ ኦር በፍጹም ብላችሁ ለመናገር ስትፈልጉ የምትጠቀሙት ቴንስ ፕሬዘንት ፐርፌክት ቴንስ ይባላል ለምሳሌ like ዱባይ ሄደህ ታውቃለህ በልኝ ዱባይ ሄደህ ታውቃለህ Have you ever been to Dubai? Have you ever been to Dubai? Have you ever been to Dubai? See? Have you ever been to Dubai? Very good, nice one. So let's see. Have you ever been to Dubai? Dubai ሄደህ ታውቃለህ? Have you ever been to Dubai? Nice. Alright. አይተኸው ታውቃለህ? አይተኸው ታውቃለህ ለሱ ማለት ነው ኦኬ እሱን አይተኸው ታውቃለህ so you say have you ever seen him አይተኸው ታውቃለህ have you ever seen him nice alright so ኳስ ተጫውተህ ታውቃለህ በል ኳስ ተጫውተህ ታውቃለህ Have you ever played soccer? Have you ever played soccer? Let us see. Have you ever? Okay. Have you ever played soccer? Have you ever played soccer? Is this one nice? እሺ ለምሳሌ አግኝቼው አላውቅም በል አግኝቼው አላውቅም I have ከዛ እዚህ ጋር never I have never met him I have never met him ደውላ አታውቅም she has never called she has never called ደውላ አታውቅም ናይስ ደውላ አታውቅም ወደዚህ መጥቶ አያውቅም he has never come here ወደዚህ መጥቶ አያውቅም is this one very good nice one so እነዚህ ጥቅሞች እነዚህ ፕሬዘንት ፐርፌክት ቴንስ ይባላሉ እስቲ በዚህኛው አንድ ኤግዛምፕል አንድ የመጨረሻ ራሳችሁን የምትሞክሩት ኦኬ ራሳችሁን የምትሞክሩት እዚህ ጋር እንደዚህ በል ድባ በልቼ አላውቅም በእንግሊዝኛ እንደዛ ለማለት ምን እንደምትል this one alright so thank you very much guys I will see you next time and we will be learning more so ብዙ ነገሮችን እንማራለን our first video ነው ስለዚህ ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁን እንድታበረታቱን እንፈልጋለን thank you very much I'll see you next time god bless you guys